እጅግ የበርካቶች የፍቅር መገለጫና ምሳሌ የነበሩት አዶናይና ጃኒ መለያየታቸው ይፋ አድርገዋል። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና እንዲሁም ደግሞ በርካታ አድናቂዎች ማፍራት የቻሉት እነዚህ ሁለቱ ጥንዶች ይህ ቪዲዮ ለሴቶች ነው ሞር ማለት ነው። አክቹሊ ኦልዌይስ ሪሌሽን ውስጥ ስትገቡ ይህንን ነገር ማስታወስ አለባቸው። አት ኢንድ ብሬክአፕ ሊኖር ይችላል። ምክንያቱም ትዳር አይደለም ሪሌሽን። ሶ ሪሌሽን ውስጥ ኦልዌይስ ማለት ነው አንሊሚትድ የሆነ ግንኙነት ካላችሁ በጣም ከግንኙነቱ በኋላ ከብሬክአፕ በኋላ የምትጎዱት በዛ ግንኙነት ነው ማለት ነው። ስለዚህ ኦልዌይስ የትኛውም አይነት ሪሌሽን ሊሆን ይችላል ብሬክአፕ አለው። በቃ ኢንድ ትዳር እስካልሆነ ድረስ ሊኖርም ላይኖርም ይችላል። ስለዚህ ሊኖር እንደሚችል ኮንሲደር አድርጋችሁ ሪሌሽን ውስጥ ገቡ። ስለዚህ ሊሚትድ የሆነ ኦልዌይስ ሪሌሽን ሲሆን ሊሚትድ የሆነ ግንኙነት ቢኖራችሁ አት ኢንድ ብሬክአፕ ሆነ ወደ ትዳር ከተገባም ብዙ የምትጸጸቱበት አይነት ነገር አይኖራችሁም። ብሬክአፕ ውስጥ ከብሬክአፕ በላይ የሚጎዳው ማለት ነው በዛ ሪሌሽን ውስጥ በነበራችሁበት ታይም አንሊሚትድ የሆነ ግንኙነት ስትፈጽሙ እንደዚህ አይነት ነገሮች ናቸው ኢንድ እንትን የሚያደርጓችሁ። ስለዚህ ሪሌሽን ውስጥ ብሬክአፕ እንዳለ ኦልዌይስ ሪሜምበር አድርጉ። በጣም ደብሮኛል ባይ ዘ ዌይ እነሱን ሪሌሽን እንትን ብሬክአፕ በመስማቴ፣ ግን ጀስት ኢት ሀፐን የሚያደርግ ነገር ነው።